አድማጭ ተመልካቾቻችን እንግዲህ ከዚህ እንደምታዩት የዛሬ ሳምንት ታህሳስ 26 2018 ዓመተ ምህረት ምክሬ ቀጠና ከተባለው ማለት ነው የአምስት ቀበሌ የቀበሌ መዋቅር የህዝባዊ ሰራዊት ማደራጀታችንና ማዋቀራችን በሻለቃ ደረጃ ይታወቃል። ዛሬ ደግሞ ይህ የምትመለከቱት የቆማ ቀጠና 1700 የሚደርስ ህዝባዊ ሰራዊት በአንድ ሻለቃ በ8 ሻምበል የተደራጀ ህዝባዊ ማዕበል ነው። አጠቃላይ ትጥቁን ታጥቆ ብልጽግናን ለመዋጋት በግንባር ቀደምትነት ተደራጅቶ ነው የሚገኘው። ይህ አደረጃጀት እንዳለቀና እንደተሰራ በቀጥታ የብልጽግና መሽጎ የሚገኝበት መካነ ኢየሱስ ከተማን ለመዋጋት እና ለመፋለም የተለያዩ መፈክሮችን በማሰማት የስቴደንሳ ብርጌድ ፋኖ የጉና ክፍለ ጦር ስቴደንሳ ብርጌድ ፋኖ ጥሪ ሲያስተላልፍለት በቀጥታ በዝግጅት ላይ የተቀመጠ ተደራጅቶ የተቀመጠ ኃይልና ዝግጁ የሆነ ህዝባዊ ሰራዊት ነው። እንደምትመለከቱት በበርካታ አካባቢዎች ላይ ተሰባስበው የመጡ የሰባት ቀበሌ የቀበሌ መዋቅር እና ህዝባዊ ሰራዊት አደረጃጀቶች ናቸው። ትጥቃቸው ሙሉ ታጥቀው ብልጽግና ለመዋጋት በማንኛውም ሰዓት ጥሪ ሲደረግላቸው ዝግጁ ሆነው በ8 ሻምበል ተደራጅተው የተዘጋጁ ኃይሎች ናቸው። በጣም በሚያስደስት ሁኔታ ብልጽግና ወራሪ ነው፣ ጨፍጫፊ ነው፣ ገዳይ ነው፣ ሊመራን አይገባም። ከስቴደንሳ ብርጌድ ፋኖ ጎን ሆነን ተሰልፈን የጋራ የሆነውን ጠላታችን ብልጽግናን እናጠፋለን፣ እንደመሰሳለን እያሉ በመፈክራቸው እያሰሙ ነው የሚገኙት። በመፈክራቸውም እዚሁ ላይ አክለው ማለት ነው እየተናገሩና እያስተላለፉ ያለው መልእክት አማራ ክልል የገባው ጠላት እና ወራሪ ሳይዋረድ ትጥቁን አስረክቦ ለአማራ ክልል እንዲወጣ ጭምር እየጠየቁ ነው ያሉት። አማራ ክልል የገባ ጠላት መሳሪያውን አስረክቦ ይውጣ 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 መሳሪያችን ጥሎ ይውጣ መሳሪያውን ይውጣ ተሽከርካሪውን ነው ምንመጣው ይሄን ሁላ ፕሮግራም ላዘጋጃችሁ በእርግጠኛ ክንየን እየደወልን ማለት ነው። ለምን ነው ገበሬው የማይቀሰቀስ? ጓዶች በተናጥል እየወጡ እየታነቁ የሚያልቁብን ወንድሞቻችን ለምንድን ነው? በአንድ እጅ ጭብጨባ ይደምቃል እንዴ? በዛ ልክ ለምን ነው ይሄ ገበሬው ወጥቶ ልክ እንደ ፈረንጅን እኮ በመጥረቢያ በጎራዴ በናስ ማሰር በተለያየ ቅርብ ለቅርብ እንደዚህ 5 ዓመት ቤተክርስቲያን ሲያቃጥል ቤተክርስቲያን ሲያፈርስ አባቶቻችን እነ ድሌ ገብሬ እነ ግራማይ ውድረ ትግሬ ድረስ እየዘመቱ ቆማን የትየወት ሰላም ቦታ ማንም እንዳይደፍራት አድርገው የነበሩ ጀግኖች ያስከበሯት ሀገር ናት። አሁንም ቢሆን እኔ አስረግጬ ቆማ ወንዱ የኔ አባና የታረደ ሂዳር 23 ወደተ ያላችሁ ስለማታውቁ እውነቱ መንግስት የኔ የመሰለ ጀግና በ83 ዓመተ ምህረት መሬት ዋና አስተዳዳሪ ሆኖ አሩሽን የበጣ የኔ አባት ነበር። እውነት ለመናገር የመጀመሪያ ልጅ ነኝ። አሁንም አቋሜን ገትሬ ለሃይማኖት እንደወጣው በቤተክርስቲያን እያስተማርኩኝ ከዚህ ቀና ብለን ካለንበት ሰዓት ደርሰናል። ቆመት እንኳን እዚህ ልንሰበሰብ ይሄ እኮ የነሱ ምሽግ ነበር። ቆማን ራሱ ምሽግ ዙሪያውን ይዘዋት ነበር እና ረሳ ይቀር እንደገና በዚህ ልሞነን አድርገው ወርደው ስንት ታሪክ ነው አምና አሁን እኮ እኛ ቀበሌ ላይ
ማይካከላሽ ያቀበለ ጀግና አለ ጎበዝ። ዛሬ አንገቱን ደፍቶ እያለቀሰ ታዲያ ፋኖ አንድ መሳሪያ ወስዷል እንዴ ጎበዝ? ፋኖ አስከብሮ ነፃነትን አስከብሮ እኮ ያለ ምንም እየተሰቃየ ከጦርነት ላይ ያለ ቢሆንም እኮ ፋኖ ተውታላችሁ። ምናላችሁ እችን የተወሰነ ቀን ቆማ ያው ጠላ መጥፎ ስለሆነ ቆማ ይዛችሁ አትንጡ ምናምን ተባለ እንጂ እኮ እንደልብ ዓላማ ነው እምነቴ ነው አላነበርን ይህን ሰሞን አይደለም ቆማ መሰብሰብ ቀርቶ እስከ ጎጃም ድረስ መጫት አዝለን ስንሳደር ሲያሳደን የነበረ የብልጽግና ወራሪ ቡድን ነበረ። ዛሬ ግን ክብር ምስጋና ይገባል ለመድኃኔዓለም ቆማ ቀርቶ እስከ 03 እስከ 01 እስከ 02 ወረዳውን ሙሉ በሙሉ ተቆጣጠርን ማለት እንችላለን። እየተሰበሰብንም እስከ እየገባን ቢራ እየጠጣንም እየበላንም እየተመገብንም እየተመለስንም እየተዋጋንም ማለት ነው። ነገር ግን ይህን ተግባር ተቀብለን ወደ ቀበሌያችን ወርደን የተሰጠነውን ተልእኮ ነገ መፈጸም አለብን። አንሽ መደመር ያለው ውስጥ ለውስጥ የብልጽግናን ተልእኮ ይዞ የብልጽግና ተላላኪ ሆኖ ዛሬም የብልጽግና ተስፋ ሰናቂ ነው ተቀመጣለ። ከዚህ ሊወጣና ሊወገድ ሊቀረፍ ይገባዋል። ከዚህ አልቀረፍም ካለ ካሁን በኋላ የመረረው ህዝብ ነው ያዝነው። የመረረው ጦር መሳሪያ ታጠቃከል ነው ያዝነው ማለት ነው። አንዳንድ እንደ ባቄላ ቀርጨም ውስጥ ለውስጥ መቼውን ቢሆን ቀን ላይ ይወጣለት ቀን ይወጣልኛል ብሎ የብልጽግናን ተልእኮ ሰንቆ የተቀመጠ ሌባ ተላላኪ አለ። ይህን እየወረበርን ማውጣት ይገባናል። የተሰጠን አደርነት መወጣት ይገባናል። ለህዝብ ቆመናል። ለህዝብ እንደቆምነ ለራሳችን ገንዘብ ወዳድ ነው። ለራሳችን ገንዘብ ወዳድ ማለት ነው። ስለዚህ አሁንም ቢሆን እንደ ሰለንሳ ብርጌድ ሊያዝልና ሊሰመርበት የሚገባው ማለት ነው። እያንዳንዱ መረጃ ሰጭ ሆኖ የተቀመጠ አካል አለ። አምና ጠላት ከዚህ ላይ ሲገባ አዲስ አበባ፣ ወለጋ፣ ጃዊ፣ ባምቡክ ተደብጫ አመልጣለሁ ብሎ የነበረ የቀበሌ መዋቅር የነበረ የፋኖ አባላት ሄዶ ነበረ። ዛሬ ግን ማር በሞተበት ማን ሊድን ነው? ከዚህ ሞተ ተደብቆ ያለ ማለት ነው። ይሄስ እንዴት ተጠይቋል? ዛሬም ያዝ ተብሎ ሳብ ተደርጎ ተመክሮ ተወሶ ሰላማዊ ነዋሪ ነው ወይስ ምንድነው? ጀርባው ይጠናል ሊባል ይገባዋል። አልተማመንም ማለት ነው። ግን ይሄን ያህል ጦር ይዘን ይሄን ያህል መሳሪያ ይዘን ለምንሽ መደመዳለን? ለምንሽ መደመዳለን? እስከ ቤታችን ድረስ መጥቶ ያሳደደን ጠላት ዛሬ እሱ መጥብን እያለ እየተሳደደ ነው ያለ። ስለዚህ ነገም ቢሆን የኔ ብልጽግና ወራሪ እኛ እኮ 40 ጎራሽ መሳሪያችን ለብልጽግና ረክዘን ተወርሰን እኮ ነው 2015 ላይ መሳሪያችን ተገፈፍነ፣ 6 ቀን ታሰርነ፣ 10 ሺህ ብር ጎለትን ወጣን። እየታገልን ባሉበት ሰዓት ብልጽግና ሱሪ ያስወልቆ እስከ ማስገረፍ ድረስ ታውቃላችሁ፣ የምታውቁ ጓዶች ያላችሁ ማለት ነው። ስለዚህ ለዚህ ቡድን ለዚህ መንግስት ተስፋ ሰንቀን እንቀመጣለን። እኛው ያሳደግነው እኛው ያጎለመስነው እኛው የተንከባከብነው መንግስት እኛ ነው እየቀፈቀፈ እኛ ነው እየገደለ እኛ ነው እያሳደደ መሆኑን እንዴት እንዘነጋለን? ስለዚህ በዚህ ልክ አሁንም ሊሰማንና ሊገባን ይገባዋል። አሁንም ቢሆን ልቦናችን አንድ አድርገን እምነታችን አንድ አድርገን መታገል አለብን። ግን አንድ ካልሆነ ትውሉን እናጠራቀው አንችልም። በዚህ ባለቀ ትግል አሁን መበታተን የለብንም። አንዱንም መዋጋት አለብን ለማለት ነው። ጨርሻለሁ። ሞቅ ያለ ሞራል እናመሰግናለን። አርበኛ ሽባባው የቆማ ቀጠና ህዝባዊ ሰራዊት ዘመቻ መሪ፣ በጣም በእጅጉ እናመሰግናለን። ወስዶ ለራሱ ኃይል ለማስታጠቅ ነው አስቦ ያለ እያስታጠቀም ነው። ብዙ ቦታ አይታችኋል። ለምሳሌ አሁን መከላከያ ቢመጣ አንድ መሳሪያ አዞ የሚገኝ ኃይል የለም። ታውቁታላችሁ። ሁላችንም መሳሪያውን ሁሉም ደብቆ ነው የሚቀመጥ ስለማናምን። ፋኖ ባለበት ቦታ ግን ሁሉም በነፃነት ነው። በዋናነት ለራሳችን ለትጥቃችንም ለሀገራችንም ስንል ይሄን ወራሪ ኃይል ከዚህ ከሀገራችን ካላስወጣን እስከ መቼው እረፍት አናገኝም። እስከ መቼው መዝናናት አናገኝም። ታውቃላችሁ፣ ገባ ስትሄዱ አብዛኛውን በሞርተር የሚደበደቡ እናቶች ናቸው። ከሴቶች ላይ ነው ሆነ ብለው የሚተኩስ። ፋኖን ትተው ከሴቶች ላይ ነው የሚመቱ። ይሄንን የመጣ ኃይል እንደዚህ እንዳሁኑ ሁናችሁ እናንተ እንደው ሞዴል ሁናችሁ መታወቅ ያለባችሁ። በእኔ በጣም በቆማ ተደስቻለሁ። ቆማ የመጨረሻውን ዛሬ እኔ እንጃ በጣም ታሪክ ነው የሰራችው። እኛ
እኛ የቆማ ህዝባዊ ሰራዊት አማራ ክልል የገባው ጠላት የያዘውን መሳሪያ አስረክቦ ለቆ እንዲወጣ እንጠይቃለን። አብይ ብልጽግና ከፍቃዱ ጁላ ጨፍጫፊ ነው፣ አውዳሚ ነው። አሁን እንደተኛ ነው። ወደ ቀኝ ወደ ግራ ወደ ቀኝ ወደ ግራ ወደ ቀኝ ወደ ግራ። አንተ ማነህ? አይ ጀግኔ ነው ስትተባበር ይሄ አንድ ሰዓት ባልሞላ ጊዜ ብትንትኑን በማውጣት ከ130 በላይ አድማ ብተናና ሚኒሻ እንዲረግፍ አድርጓል። ሞቅ ያለ ሞራል እስኪ ለስተሰብ ወደ 333 የሚሆን የተደራጀ ሚኒሻ ከ100 በላይ የሚሆነውን ከዛ የተረፈውን ጥሪ ያደረግንለትና በሬ አርደን የታድሶ ትምህርት ሰጥተን አንድ ቀን ሙሉ ማለት ነው ወደ ፋኖ ተቀላቅሎ በአራቱም ሻለቃ ገብቶ ዛሬ እነሱን እየወጋቸው ነው የሚገኝ። ወደ 130 የሚሆነውን ተደመሰሰ። ከ100 በላይ የሚሆነውን ጥሪ አድርገን ከኛ ጋር ቀላቀል ነው። በበራውም ሄደውን ፍላጎት ያለውን በበራው እንዲሄድ አድርገን ብትንትን አድርገን ከአውደ ውጊያ ውጭ በማድረግ ሚኒሻ ጽሕፈት ቤት የሚባል እስኪ ወረዳ ዛሬ የለም፣ ተቋሙ ተዘግቷል። ሞቅ ያለ ሞራል እስኪ ለዚህ ይሄንን ያደረገው ጀግናው የእስቴ ደንሳ ብርጌድ ፋኖ ነው። 3 ዲሽቃ ታጥቋል በአንድ ዓመት ውስጥ ማለት ነው። የገበሬውን የአርሶ አደሩን መሳሪያ ታስታውሳላችሁ። አምና እየዞረ በደጋ የለ በቆላ የለ እስከ ልሞን ሸክፎ ወሰደ። የዛሬ ወር ከምናምን አካባቢ ደንጎልት የተሰራው በአይነቱ ልዩ የሆነ በአማራ ክልል በአይነቱ ልዩ የሆነ ምሽግ የተሰበረበት አጠቃላይ የአርሶ አደሩን የወሰደውን ትጥቅ ሙሉ በሙሉ ማለት ነው የእስቴ ደንሳ ብርጌድ ማርኮ ታጥቆታል። ለዚህ እስኪ ሞቅ ያለ ሞራል የተወሰደባችሁን መሳሪያ ደምስሶ ምሽግ ሰብሮ ተረክቦ ታጥቆታል። የእስቴ ደንሳ ብርጌድ ፋኖ ያደረገው ነው። ይሄ ሲሆን ግን የተሰውብን 2 ልጆች ናቸው። 4 ልጆች ቆስለው 2 ፋኖች ተሰውተውብናል። አየው ምሽግ የሚሰብር ነው የሚሞት ምሽግ ውስጥ ያለ ነው። ጦርነቱ የእግዚአብሔር ነው። ተገፍተን ነው። ሃይማኖታችን ተደፍሮብን ነው። ሃይማኖታችን ለማጥፋት የመጣ ነው እምንለው ለዛ ነው።